ቆይ ምንድን ነው? ምን አርጉ ነው የምትይው? አንበሲት በዚህ ፊትሽ ተረቶኝ እና ይሄን ፍቅር ነው አሁን የምትለኝ? ጩፋ የረገጠውን አፈር ወስዳ ምን እንደተፈጠረ ስታወራ ስሙ። እዛ አካባቢ ነው የተቀመጥኩት። በእምነት አፈሩን ይዤ ሄድኩኝ እና ያንን አፈር ማታ 12 ሰዓት ላይ ነው በቤት የገባሁኝ። ልክ እንደገባሁኝ አፈሩን በጣራ ላይ በተንኩት። ኧረ እባክሽ ወሬውን ትተሽ ወደ ገደለው ግቢ። ሌሊት 9 ሰዓት ላይ ይሄ የምታየው ነብር ቀስ ብዬ ዞር ብዬ ሳየው ጠላትህ አመዱ ቡን ይበል፣ ጠላትህ እቂው ዱብ ይበል፣ ነብር ተነነፍሱ ቁጭ ብሏል። ነብር ኮርኒስ ቀዶ እኔ በተኛውበት ላይ ኮርኒሱን ቀዶ ሲመጣ አውሬ ነው የገባው። ግደሉት አልኳቸው። እማቄ ከዛ እንደምንም ተረባርበው ያንን አውሬ ይሄንን ገደሉት። ልክ ሙቷል ብለው ከተኙ በኋላ ይሄ አውሬ አልሞተም ልጄ ሆይ ተነሽና ይዋለኝ። አይ ነብር ብድግ አልኩና ሳይ ልክ እኔን ሳይ አይኑን አፍጥጦ ተነሳ። እንደገና ቀጠቀጥና ከዚህ ጋር አንገቱን ቆረጡት። አንገቱን ሲቆርጡት ሞተ። ማይኩን ስጣት። ሌላም ቀልድ ትቀልድልን። ይሄንን ሁሉ ታሪክ የሚሰራው የዩ ጩፋ እግር የረገጠው አፈር መሆኑን ስታውቁ ምን ተሰማችሁ? ማሽቃበጥ ምን አትርሱኛል ካንተ ነው ሁሴን የሚባል ሰው ቼላ ባሳ ታካባ ምን ይሁን ያለው በርበሬ ነው። በርበሬ በቀጣ አንድም ሰው እና የህዝብ ነው። ሬስቶራንት ይከፈታል። አሜን። ድሮም ባለቤትሽ አለ አይደለም? በቃ አጠገቡ ነው ማይሽ። አሜን። የሰው ልጅ በየቀኑ የማይሆንና የማይሳካ ነገር እየተሰበከ እንዴት ተቀምጦ ይሰማል? እውነቴን ልንገራችሁ፣ ጌታ አንድ ነገር ነው ያለኝ፣ ወረድኩ ብሎኛል። ወረድኩ ካለ ደግሞ ወረድኩ ነው እኔ ጋር። የዚህኛው ደግሞ እጅግ በጣም የባሰበትና በምድር ላይ የሆነ ውሸት ነው። ወደ ሰማይ ወስዳቸዋል። አሁን ለምስክርነት ወደዚህ ምድር እንድትመልሳቸው ጸልያለሁ። አታይም እንዴ ይሄንን እዚህ የተረፈረፈውን በየማዕዘኑ ይሄንን ሁሉ አንድ አገር ወጠምሻ አትመለከትም እንዴ? እስቲ 1 2 3 በኢየሱስ ስም ተነሱ። አይዟችሁ። በላው ጌታ ነሽ ነበር አየሽ ጌታ እየመጣሽ ተኝ ይሁንላችሁ። አሜን። ቀጣይ ስትመጡ እናንተ ትሄዳላችሁ። አሜን። ትሄዳላችሁ። እውነቴን ነው የምነግራችሁ። በቃ ይሄ ልጅ በቃ ተው በቃ። ሞጣና የነሱ የፈጠራ ቋንቋ አማራሻ ከፋቻራሻ ሺማሻ ውያ ኪ ይላል። በሬቤሌቤ ጋታርባሽ ለበጌ ሺታግ ኢምሃርስ ሪባታ ላላቦሽ ኡሪሂቢጋ ኡርሂጋ ኪማሽ እብት ሺጋታር ባጋላ ሪማታል ባጋላባ ቲራባ ሼላ ጋታራ ላባሽ ኤርባ ጋላቦሽ አርዴኖስ ተርዳቢላ ማሃዲላቦሽ ማካራ ዳጋ ባጋዲያናሶ አርዲኖስ ሴንዳ ኪያሞስ ሴንዴ። ከዚያ አንዱን ፓስተር ወይ ደግሞ ሴቷን ወንበዴ አጭበርባሪ እስኪ የቅድሙን መቀመጫዋን ወግተሽ እስኪ ድገሚው ብታያት አንዱን ወርድ አትደግሞ አይደግሞ
ቦራዲና ሲንዳ ሃዳናሞስ ጋቡራ ዳዳልዳኖስ ከተ ዋያ ጋባጋቲያ ኬምባ ሚለደደዳያ ማህዱ አቤት ጌታ አቤት ዱጋፊና ናሶ መለደበልዳሴ ውሸት መሆን የምታዩት ድገመው በሉት አይደግሞም ሻራ ማራ ፋሻ ላዘሽ ማሻ ባሻራሻ ጂሰስ ኦ ማይ ላርድ ማሻ ባሻ ማራና ማታ ዋው ይለዋል ከዚያ ሌላው ዋው ብራንዶ ሴቴ ኬምባ ብራጌል ቫርዳራሻ አቺያኪያ ቢያንዳሶ ማርቲን ሉተር ይባላል ጀርመናዊ ልሳን ተናግሮ አያውቅም ወዳጅ ሞጣ እንዳለው እነዚህ ሰዎች የተናገሩትን ቋንቋ መልሳችሁ ተናገሩ ቢባሉ የሚናገሩ ይመስላችኋል? አሁን የተመለከታችሁት እውነት ቤተክርስቲያን ውስጥ የሚደረግ እግዚአብሔርን የማመስገኛ መዝሙር ነው ወይስ ክለብ ውስጥ የሚደረግ ዳንስ ነው? ዲኮንም ሰማው በታቦር መካነ ኢየሱስ ቄስ ነኝ ብዬ ስል አንዱ ሰው በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ በስመ አብ አበስ ከበርኩ በስመ አብ ወልድ መንፈስ ቅዱስ አሐዱ አምላክ ብሎ ድምጹን ጭክ አድርጎ ደሞ ሌላ ቤተ እምነትም አለ ቢስሚላህ ብሎ ወይዳዬ ዛሬ ከዛ ቀጠለ ማለት ነው። እና እኔ በቃ ስለማቅ አንዳንዱን ነገር ያው ሳቂ መጣል ሌላው ጉባኤ በሙሉ ሳቀ ማለት ነው። ትንሽ ሊሆናጥት እኮ መሬቷን ያዣት እንጂ ታይ እንከባበር ታይ። በዚህ ምድር ላይ እንደነዚህ ሰዎች ደፋር አይታችሁ ታውቃላችሁ? ያው ሴቶች ቄስ ይሆናሉ ወይ ብሎ ለሚለው እንዴታ ምን ችግር አለው? የሴት ፓስተር የለም መጽሐፍ ቅዱስ። መቼም እነዚህ ሰዎች ያልገቡበት የሥራ ዘርፍ የማያደርጉት ድርጊት የለምና እስቲ በአትሌቶች ዙሪያ ምን እየሰሩ ነው የሚለው እንመልከት። ሁሉም አትሌት ሁሉም ሯጭ ጫማውን ያውልቅ። ጫማችሁን አውልቁ፣ ካልሲያችሁንም ጭምር አውልቁ። ተመልከት የእግዚአብሔር ኃይል የእግዚአብሔር ኃይል የእግዚአብሔር ኃይል ፓያ ራባባባባያ የእግዚአብሔር ኃይል ምንም አይሆንም። የእግዚአብሔር መንፈስ፣ የኃይል መንፈስ፣ የእግዚአብሔር መንፈስ፣ የክብር መንፈስ፣ የእግዚአብሔር መንፈስ ፓወር ጩኸት ያለው yes ሃሌሉያ። ይሄንን ሲመለከቱ እናቶች ኃይሌና ቀነኒሳ ምን ተሰምቷቸው ይሆን? መኪና የለ እግዚአብሔር መኪና ሲሰጥ አይቻለሁ። እንዲሁ ምን ጉድ ናችሁ? ቴስላም በል ምንም በል እግዚአብሔር እንደዚህ ይላል፣ ውሸት አይደል። አሜን። ምን አልከኝ? አላልኩም። ይኸው አላልኩም። ያጊያው ትክክል ነው። ብዙ መኪኖችን ታስመጣለህ። እዚህ ሀገር ላይ ብዙ መኪኖችን ታስተዋወቃለህ። ብራዘር እና ያው ሞተልሽ አሉ እንዴ? 64 ቁጥር የቁጥር የመጨረሻ ነው። 0902 ነው። ዋው ኦ ማይ ጋድ። ደርሰው ሲተቹ ሰምቻለሁ። ስለ ምግብ ነው እንዴ? እዛ ቸርች ደግሞ የሚያስለቀቁት ሁሌ ቁስ ነው። አዎ ቁስ ነው ማስለቀቀው። ንቀት ፊልጵስዩስ ብለህ ፊልጵስዩስ የሚባል ብስኩት ባመጣልህ ነው። እንዲህ ሰው ለማሳቅ እንዲህ ከምታምጥ
ቀልዶችህን ለምን በኦፕራሲዮን አትገላገላችሁ? ቢርበኝም ቢጠማኝም እኔ አንተን አመልካል ማምለካልን ትደፋለህ። ቢርበኝም እኔ ዘምር እንዴ ይደክማል ድፍት ነው የምትለው። ከዛ ዘመዶች ክብሪት ለኩሶ አፍንጫ ላይ ያርጉልህ። አንተን የሚያስነሳ ጥብስ ፍርፍር ነው። ቀልድ ነው እንዴ? ብራችሁ ለጄ መጀመሪያ እኔ ብርና ወርቅ አልፈልግም ምናምን አትበል። መጀመሪያም የለም ሳይኖርህ አልፈልግም አትበል። ይምጣና አልፈልግም በል። ሳይኖር ምንድነው ግብግብ? እንደው በካራ ማራው ጦርነት ይዣለሁ እባክህ ተወኝ እንዴ። የከተማው ፊተኛ ሀብታሞች ጴንጤ ናቸው። አይ ኢትዮጵያ በሰዓት አመድ ወለደ። በትክክል እነዚህ ሰዎች ስራውን ለምን እንደሚሰሩት መቼም በዚህ ቪዲዮ ላይ ተረድታችኋል ብለን እናስባለን። ገንዘብ አይጸለይም ጌታ ያለኝ ከዚህ ፊት ነግራቸዋለሁ። እጅን አንሳ ሰይጣን ከገንዘቤ ላይ እጅን ቀጥለ ገንዘብ ወደኔ ስጠራው ይመጣል ይሰማል። የሚሰሩት ለገንዘብ እንደሆነና ገንዘብ ብቻ እንደሆነ አላማቸው በዚህ ቪዲዮ ውስጥ በደንብ ተነግሯል። ሞባይሏን ሁሌ ጧት እንደዚህ እየቀባችሁ ነው የምትሄዱ። አዲስ ሞባይል ነው ከውጭ ብዙ ግቅ። አሁን ሞባይሉ ሌባ ሰረቃት እንደዚህ እያናገረች እያለች ግን ኦይሉ ተቀብቷል። የዚችን ሴትዮ እጅግ አስገራሚና አሳፋሪ የውሸት ምስክርነት በደንብ ተከታተሉ። ከ5 ቀን በኋላ ፖሊስ ነይ ሞባይልሽ ውሰጂ ብሎ ሲበል ከ5 ቀን በኋላ አሁን ደግሞ እንደገና እንዲማ ከሆነ ጥሩ ነው አለችና ዕቁብ ልጥል ሄዳ ቀብታ እንትን ስታስገባ ብሩ ዕቁቡ ከናዝሬት ተደውሎ ነይና ብርሽን ውሰጂ ተባለ። ሌላ ማያስቀልድ ከዛ እንዲህ ከሆነማ ጥሩ ነው ብላ እንደገና በብሩ መኪና ልግዛ እንግዲህ ብላ ቀባብታ እንትን ስትል ግማሹን ከፍለሽኝ ግማሹ ደግሞ ችግር የለም ቀስ ብለሽ ሰጪኛለሽ ብለው ንብሬው ምናምን ሁሉ አስተላልፎ ሰጣት። አሁን ደህና ግድ የለሽ እንደው ግን አሁን እንደው በዚህ እድሜሽ እንደው እንዴት ስትሆኝ እንደው ለአንቺስ ቅልየቱ ጥሩ ነው። እናት በዚህ እድሜዋ በዚህ ልክ ስትዋሽ በህይወታችሁ ሰምታችሁ ታውቃላችሁ? እባካችሁ ስሙኝ፣ ሀገሬ ህብረተሰብ ስሙኝ። የአርባ ምንጭ ዙሪያ ነዋሪ ነው ይህ ሰው። የዛሬ 2 ወር አካባቢ የሱ ልጅ የ2 ዓመት ልጅ ነው በጣም ታመመበት። ልጁን ሆስፒታል ወሰደው። ሆስፒታል ሲወስደው ዶክተሮች ይሄ ልጅ ሞቷል አሉት። ልጁ እዛው ጸጥ አለ። ለጓደኛው ሲደውለት ጓደኛው እኔ ጋር የፕሮፌት ሚራክል አኖይንቲንግ ኦይል አለ፣ ያ አኖይንቲንግ ኦይል ስላለ የሮጥክ ፈጥነህ ልጁን በሞተር ይዘውና አለው። የሞተውን ልጅ በሞተር ጓደኛው ጋር ይዞት ሄደ። ላይም ንፋ ታችም ንፋ ውስጡን ንፋ በደንብ አድርግ ያገኘው ቦታ ላይ ሁሉም ንፋ በለልኝ። ህዝቡን በደንብ ቀስቅሱት። ጓደኛው ጋር ይዞት ሄደ። በውሃ በጥብጠው አኖይንቲንግ ኦይሉን አጠጡት። የሚደንቅ ነው። ልክ አኖይንቲንግ ኦይሉን ሲያጠጡት ያ የሞተው የደረቀው ልጅ መንቀሳቀስ ጀመረ። ለምን ይቀለዳል? በድሩ ለምን ይቀለዳል? አንዴ ሞቷል አንዴ ተርፏል ለምን ትላላችሁ እንዴ? እዛው ምግብ በልቶ እዛው ተጫውቶ ወደ ቤቱ እየተጫወተ ሄደ። ረጋ በል እስኪ ቆይ በቃ እንዳይነፋ እኔ የት እንደሚነፋ በምን ሁኔታ እንደሚነፋ የት ቦታ እንደሚነፋ በስንት ሰዓት እንደሚነፋ ነው ይነግረዋል። በቃ እንዳይነፋ ተው በል። እንደዚህ ያለን ነገር እየሰማን ከሚመጣብን ቁጣና መዓት እግዚአብሔር ይጠብቀን ብሎ መጸለይ ትልቅ ነገር ነው። ከስፖንዳው በላይ ላይ ወደቀ ወደ መሬት ወደቀ። ወደ መሬት ሲወርቅ ምላሱ ወጣ፣ አንገቱ ወደ ውስጥ ገባ፣ አንጀቱ ወደ ልቡ ውስጥ ተሰበሰበና በቃ የማይሆን ቅርጽ ያዘ ማለት ነው። እሱ የማይሆን ቅርጽ ይዞ ሰዎች ከዛ ተረባርበው ተሸክመው ወደ ሆስፒታል ወሰዱት። ሆስፒታል ሲወስዱት መጀመሪያው ጌሻ ቤት ሄዶ አንገቱም ይውጣ፣ ይሄ ጎድና አጥንቱም ይሄ ይስተካከል፣ ከዛ በኋላ ወደኛ ይዛችሁ ትመጣላችሁ ተባለ። ወጌሻዋ ጋር ወስደው ሴቲቷ በእድሜ የገፉ ናቸው፣ ህመሙን አባሱበት።